እዩትማ ሲያምር እዩት። ቤታችን ያምራል እኮ መኖር ካልቀረ እንደዚህ ነው። ሀይ ውዶቼ እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እንደምን ከረማችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ግን ዩቱብ ላይ ጠፍቻለሁ እና እናንተም ተዋችሁኝ፣ ተራርቀናል። ብቅ ማለት ከብዶናል ከስራ ጋር። አሁን ደግሞ ትንሽ ቪዲዮ ልስራ ብዬ ነው። እስቲ እንደኔ ሰው ቤት የምትሰሩ እንዴት አድርጋችሁ ዩቱብን እንደምትጠቀሙ እንዴት እንደምትሰሩ ብታካፍሉኝ ደስ ይለኛል። ሌላው ደግሞ እያፋፈነኝ ነው፣ እያመኛል። መቼም ጤነኛ ነኝ አይደል? ኧረ በስመ አብ ምንድን ነካኝ አላውቅም። እርጅና ይሁን እውነትም በሽታ ይሁን ይለቃቅምብኛል። ይኸው ሴትዮዋ ቤት ተኝቼ እሷ ቀድማኝ ትነሳለች፣ ከዛ እያፈርኩ እነሳለሁ። ይገርማል እኮ ግን እግዚአብሔር ይመስገን። እናንተ ምንም ቢሆን ለካ እሱ የከፈተውን ጉሮሮ ሳይዘጋ ያሳድር የሚባለው በእኔ ነው ያወቅኩኝ። እየበረታው ነኝ፣ እየሞከርክ ነው፣ እኔም እየሞከርን ነው፣ እየኖርን ነው። እግዚአብሔር ይመስገን እየሰራን ነው። እንደምንም ቋቋ እያልን መሬቱን ይዘን ብንነሳ። ውሸቴን ነው ደግሞ አላረጀውም። እሺ እኔ ውሸቴን ነው፣ አርጅቼ አይደለም አሞኝ ነው። ዝም ብሎ ነው ወገቤን ቋቋም ምለው እና ምላችሁ ምን ሆናችሁ ነው የማትፈልጉኝ? እንደዚህ ጥፍት ስል ላይቭ ላይ አልገባም፣ ቪዲዮ ያልሰራ መሆንማ እውነት ቤታችን እንግዳ በእንግዳ ተንፈሽ የምልበት የለኝም። ላይቭ ከከፈትኩ የት አባተቼ ልቀመጥ? ኩሽና ከተቀመጥኩ ሴቶቹም ወንዶችም ስለሚገቡብኝ አልተመቸኝም። ብቻ እኔ እንጃ ግራ ገብቶኛል። ውጪ በለኮና የሚባለው ላይ እንዳልሄድ ሙቀቱ በዱላ ነው የሚያባርረው። ይኸው ጢፎ ታውቃላችሁ? ትንጋግ ይሉታል በአማርኛ። ትንጋግ ይዞ ያሮጠኛል ወደ ቤት ነው የምላችሁ። ላቤው በቂጤ ጠብ፣ ግራ ገባኝ። የት አባቴ ሄጄ ልተንፍስ? የአሁኑ ሙቀት፣ የቤቱ ጭንቀት፣ የናፍቆት ብዛት፣ የስራ ድካም፣ ደግሞ የቤታችን መጥበቧ። የት አባቴ ሄጄ ጎን ላሳርፋት ነው? እንደው ግራ ገብቶኛል እላችኋለሁ። ብቻ እግዚአብሔር ይመስገን። የከፋ ነገር ደግሞ በሽታ ስለሌለ የሚያስተኛ የሚያጋድም ነገር የለ። አልከፋም። በዚህ ደረጃ እየተንቀሳቀስን ነው፣ እየሞከርን ነው፣ እያስመሰልን ነው። አንተኛም እጅ ማንሰጥ። እንዴት አድርገን? ብዙ የሚጠብቀን ሰው አለ። ብዙ የሚጠብቁ ከኛ የሚፈልጉ ከኛ የሚጠብቁ ብዙዎቹ ስላሉ እኛ ደግሞ እዚህ ደርስን የለ። መበርታት፣ መሮጥ፣ ደግሞ የተገኘችው ላይ ደግሞ አንተ እጅ ይጨምርበት ባርካት እያለን ብቻ ማውራት እኮ ነው። አፍ ባይንቀሳቀስም በሆድ ውስጥ ነው የምናወራ እኛ ስደተኞች። እና ወሬ ከውስጥ ነው፣ ሀሳብ ከውስጥ ነው። እና በቃ እኔም ሁሉ ነገሬን አቀራረብኩት። ራሴንም አንሶላዬንም አቅርብ ያለው እዚቹ ነው የምተኛ። መኝታ የለም። ሰዎች ወደ ክፍላቸው ሲገቡ ቴሌቪዥኑን ስለቁልኝ እኔም መጥቼ ትንሽ ቪዲዮ ልስራ ብዬ መጣሁ እላችኋለሁ። እና እግዚአብሔር ይመስገን። እቺንስ ማናየበት? ማናየ? አይ ፈጣሪን እያመሰገንኩ ተኝቼ እነሳለሁ። ደግሞ ቀድሜ እነሳላችኋለሁ። ልጆቹ ቀድሞ ተነስቶ ቴሌቪዥኑን ስለሚፈልጉ ነው የምነሳለሁ እላችኋለሁ ወገኖቼ። እስቲ ሌላው ይቅርና ዩቱብ ሰርተን እንዴት እንደምንጠቀም ምን መስራት እንዳለብን የምትችሉ በደንብ እንድታስተምሩኝ እፈልጋለሁ። ዩቱብን በደንብ የሚያስተምረኝ ሰው እፈልጋለሁ። ይኸው ደርሶ እኮ ይዘጋኛል ደግሞ። እኔ እንጃ አንሶላዬም ውጪ ላይ ስለምውል አቧራ እየጠገበ ነው መሰለኝ ዋሳስ እያመጣብኝ። እና ይኸው ዩቱብ 1000 ሊገባ ነው። ሰብስክራይብ ሰዓቴ ገና ነው። ምን እንደማረግ ግራ ገብቶኛል። የሀገር ያለሽ እያልኩ ነኝ። አድረሱልኝ። ለወገን ደራሽ ወገን ነውና ደርሳችሁ የኔንም ስራ
ጥቅም ላይ ውላችሁ በርትቼ እንድሰራ የምትችሉትን አካፍላችሁኝ እንድታበረታቱኝ እፈልጋለሁ። ሌላው ይቅርና እንዴት አድርጌ እንደሚቀርጽ ሁሉ ግራ የገባኝ ነው በእውነት። ምንድን ነው የሚያስፈልገው? እንደ ቀልድ ጀመርኩ፣ ይኸው 1000 ገባሁኝ። ከዚህ በኋላ ደግሞ በርትቼ መስራት ስላለብኝ መጠንከር አለብኝ። እናንተስ ምን ትሉኛላችሁ? እስቲ የሚያበረታታ እውቀትን እንዴት አድርጌ በቀላል በትንሽ እንደ እውቀትን የተሻለ ቪዲዮ ኤዲት እንዳደርግ ነው። የቪዲዮ ኤዲት ማድረግ ነው በጣም የከበደኝ። እንደው አለመማር እኮ በጣም አስቸጋሪ ነው እውነት። በጣም ከብዶኛል። የሰዎችን ቪዲዮ ኤዲት የሚሰሩትን ገብቼ ያለሁ ሁሉም ቤት ገባው፣ ሁሉም ቤት ወጣው። እንደው ምን ላድርግ? በጥብጬ ልጠጣ ወይስ አናቴ ላይ ትምህርት ቤቱን ልክፈል? ማንስ ወጪው በማን ነው ደግሞ? ሂሳብ ከማን ነው ትምህርት ቤቱ በአናቴ ላይ የሚከፈተው? በማን ሂሳብ? በእውነት ከባድ እኮ ነው የኔ ነገር። እና ወገኖች ይሄን ነገር እንደቀለጥኩት ዩቲዩብ ስራ ላይ እንድውል አበረታቱኝ። በደንብ ሰምታችሁ እስከ መጨረሻ ምን መስራት እንዳለብኝ እውነት። አሁን እኮ ብዙ ነገር ነበረ፣ ግን መስመር የለውም ጭንቅላቴ። እንደው ከነሱ ከአረብ ሀገር ስራ ጋር እንደው ሙከይፍ የሚባሉ ጋር እንደው እሱ በትንትን አድርጎብኝ ነው እንጂ የራሴ አይዲያ እንኳን እኮ እንደው ለኢትዮጵያ ሕዝብ ይሆን ነበር። በዚህ እድሜ የወጣብኝ የወረደብኝን ነገር እንደው ይሄን ኑሮ ሳነሳው ስጥለው ይሄንን ሀሳብ እኮ ሽቼ አነጋለሁ። ብቻ ለስራ ሲሆን ለምለም ውድቅድቅ በየቦታ በትንትን ሀሳቤ። ሰው ምን ይለኛል? ምን ላውራ ዛሬ? ስለምን ልናገር? እውነት እና ከብዶኛል ያጀማ እውነት ነው ቁም ነገር። ብቻ እዚህ ላይ ስለደረስኩ ግን እንዲበላሽብኝ አልፈልግም። እና ወገኖቼ እንደምታበረታቱኝ ሙሉ ተስፋ አለኝ። እንድታግዙኝ እተማመናለሁ። ቀርባችሁ አውሩኝ፣ በውስጥ ጻፉልኝ፣ አበረታቱኝ እላችኋለሁ። እዚህ አድርሼ እንዳላበላሽ ስራዬን ብዙ ዋጋ ከፍዬበታለሁ። አላዋቂ ቢሆንም በእውነት በጣም ደክሜበታለሁ። ሰብስክራይብ እያደረጋችሁ ሁሉን ነገር እያሳመራችሁ አንተን ባሉልኝ እላችኋለሁ። ወዳችኋለሁ። በተረፈ በደንብ እስከ መጨረሻው አዳምጣችሁ እንደቀልም ሳይሆን ሁለቱም ቁም ነገር አለው እና ንግግሬ ባያምርበትም እውነትም መልእክት አለው። እንደኔ ሀሳብ እንድታዳምጡኝ በትህትና እጠይቃችኋለሁ። እና ወገኖቼ በርቱ። እናንተም እግዚአብሔር ከእናንተ ጋር ይሁን፣ ከሁላችንም። ስራችን ደግሞ ድካማችን ፍሬ አፍርቶ ወደ ሀገራችንም ተመልሰን በሀገራችን ከልጆቻችን ከቤተሰቦቻችን ጋር ሰርተን የምንለወጥበት ያደርግልን። ይሄን እንደ ቀላል የጀመርነውን ነገር እስከ ፍጻሜ ያሳምሮልን። እሱ ቸር መድኃኔዓለም እጁን ጨምሮበት ደግሞ የምንይዘውን ይባርክልን፣ የምንቆምበትን ይባርክልን፣ የምንተኛበትን የምናወራው አንደበታችንን ይባርክልን፣ ስራችንን እሱ ቀድሞ ይባርክልን፣ የምንውልበትን የምናድርበትን እሱ ቀድሞ እየባረከልን ትላንት እዚህ ያደረሰን ታንኪም ለሱ ከነገ ወዲያም ለሱ አደራ እየሰጠን እሱም አይለየንም እና እሱ ቸር መድኃኔዓለም ባርክልን፣ ሁሉ ነገራችን ያሳምርልን። ደግሞ ሄድኩኝ ወደ ምርቃት ገባሁ። ምርቃት ከተባለ ደግሞ ብዙ ነገር ነው። ስሙ የተመሰገነ ይሁን ለዘላለም እስከ ዘላለም። በዘመኔ የሆነልኝ ነገር ብዙ ነው። ለኔ ግን ምስጋና አያገኝም ከኔ። እንደዛም ሆኖ ያኖረኛል፣ ያቆየኛል፣ ይመሽልኛል፣ ይነጋልኛል። አሁንም የጎደለብኝ ብዙ ነገር ትንሽ ነገር ስላለ ብዙ ነገር ያደረገልኝን ነገር ረስቼ ለጎደለብኝ ጥቂት ነገር እማረራለሁ እና ፈጣሪ አምላክ ለሁላችንም ልቦና ይስጠን፣ የጎደለውን ሁሉ ያሙላለን፣ ከሁሉም እድሜና ጤና ይስጠን። እድሜ ካለ ብዙ ነገር እናያለን። ሀገራችንን ሰላም ያርግልን፣ እርቀ ሰላምን ያወርድላት፣ ረድኤት በረከትን ይጣልላት። እሱ ሀገራችንን ይጠብቅልን፣ የሞቱትን ነፍስ ይማርልን።
ያሉትንም ደግሞ ያቆይልን፣ ለንስሐ ሞት ያብቃን። ሀገራችንን ሰላም ዋለ ሰላም ያሳድረን እላቸዋለሁ። ቃላት ያሰማልን። ለሁሉም ነገር ቀላቀልኩኝ። እግዚአብሔር ይመስገን። እሱም መመስገን ስላለበት አመሰግንኩት። የኔን ጌታ ፈጣሪ የሰማይና ምድርን የዘረጋ ክብር ሁሉ እሱ ይውሰድላችኋለሁ። ሰላም ሁኑልኝ።